እንደፈራውት የፈረሷ ነገር ልትመጣ ነው የሚገርም ነገር እኔ ግን ፈረሶቹን ምን እንዳረጋቸዋቸው ነው ማወቅ የምፈልገው ከትንሳኤ ጋር እነሱ አይመስሉም ግጦሽ ወሰድናቸው ውሃ ጠጣናቸው እንትን ወስደን ሀይቁ ጋር ወስደናቸው ሌላ ምንድን ያደረጉን ስናሻቻቸው ነበር ልክ እነሱ ሻወር ወሰድ አንደኛ ፈረስ ማስፊት እንዲያቅፎት ነበር ሲመጣ የትኛው አልገባኝም ግን ስናሻሻቸው ስትል ቀደስ ይላቸው ነው ማሳጅ አድርጓቸው ብሎ ነበር ሰዎቹ እንዲደርጉ አይ ማሳጅ በጣም ያምሩ ፈረሶች ናቸው በጣም ያማምራሉ ንቁ አይደል በጣም እና ያውቃሉ እንጂ እኔ አላቅም ነበር ፈረስ እንደዚህ እንደነበር ተንሶ ሁሉን ነገር አረጋለሁ ማለት ይወዳል ደግሞ ጎበዝ ይችላል አክቹሊ ብዙ ነው ጎበዝ ነው በጣም ፈረስ ላይ ይወደቀው አወዳደቅ መሸሻን ኢንሳይ እኔ እንደዚህ አይነት አወዳደቅ ልጓሙ አመለጠው እና በእንደዚህ ወደ ኋላ ነው የተገለበጠው ባልደራሱ ሊያዘፍን ነበር እና ደግሞ እኔ ወደ ሰዓት ቡና ሰራ አንድ አቅጣጫ ጋር ነበርና ይተላለፉ ነበር ዋው እነሱ እንዲ ዳገት የሚወጡና ፈረሳቸው ሲያሳዝኑ ብትይዝም አገር ፈረሰኛ ይጣ እኔ እንዴት ነው ይሺ ወደ ኋላ ሲዋው ግን ስንት ፈረስ ነው ተንከባከባው ተረፈው ካደ 11 እስቲ አንዱን ስም ጥራ ስንት ስም ሻሾ ዳማ ቡሎ የኔ ፈረስ ቡሎ ሌላ ደግሞ አለ ሻንቆ ነበር ጥቁር ነበር ሻንቆ መሸሻይ ሙሳ ቀኑ ሙሉ አልቋቸው ሶስት የመጡለት ብቻ ነው ስም ይያለ ሻሾ ግን በጣም አሪፍ በጣም አጓጊ ብዙ ነገር ያላወራሃቸው ብዙ ነገሮች ያሉበት ቴክ ብሬክ ማለት ነው እንደዚህ ብናያሻል እንየው እስኪ አብረን እንከታተል መልካም ጊዜ ይሁንላችሁ አለን ይገጸገዛል ይበርዳል ቀዝቃዛ ነው ብርድ አለ እና ደግሞ ያለ ሞራል እንዴት ነው አሪፍ ነው አሪፍ ይሄ ስንት የፈረስ ጉልበት ይመስላል መኪናው ግን ያው በፈረስ ጉልበት በፈረስ ጉልበት እኮ አይደለም መኪና አስፊ ደረስና አይደል ዋው ይበርዳል ታዲያ አለው ኃይለኛ ብርድ አለ በወንጭ ነው የምንገኘው የወሊሶ እንግዲህ ቆይታችን እንደቀጠለ ነው የሚገኘው ዛሬ ትንሽ ረፍትን በወንጭ ነው ምን እንስራ ዛሬ እንግዲህ የምናሳርፈው ምን መሰለ አንድ አርሶ አደር ቤት እንገባና ፈረስ መጠበቅ ማገድ መቀለብ እግረ መንገዳችን ደግሞ እንግዲህ ከብቶች እንጠብቃለን እናግዳለን እንቀልባለን በጣም ደስ ይላል ምንም ማናረጋው ነገር አለ እንግዲህ መልካም ቆይታ ብላችሁ እንደምን ዋላችሁ ሰላም ነው እዛ ናቸው መሰለኝ ቤቶች ያምራሉ በጣም ዋው ብዙ ፈረስ አለ ብዙ ናቸው ሰላም ነው እዚህ ቤት አቤት እንዴት ነው እንዴት ናችሁ እንደምን አላችሁ ደህና ናችሁ ደህና ነህ እንደምንድን ነህ ከኢቢኤስ ቴሌቪዥን ነው የመጣው ታቀናለኛን አዎ አንተ ማሻሻ ነህ አዎ አንተ ደግሞ አቡሽ ነህ በቴሌቪዥን አይቻቻለሁ እኔ ማሻሻ አቡሽ እኔ በአቡሽ ነው የማውቀው በአቡሽ ነኝ በመሸሻ ነው የምታውቀው እሺ በጣም ያማምራሉ ፈረሶቹ ግን ትንሽ እፈራለሁ እንግዲህ ምንድነው የምናረገው ነገር ዛሬ እንግዲህ አንተን አሳርፈን ለፈረሶች ለቤት የናንተ ናቸው አይደል አዎ የኛ ነው ስለዚህ ፈረሶቹን እናበላለን እንከባከባለን ግጦሽ እንወስዳለን ያንተን ቦታ ተክተን ማለት እሺ
ይሁን እሺ። ስለዚህ ምንድን ነው የምታደርገው ፈረሶች? ለመጀመሪያ ፈረሶቹ የኔ አይደሉም የአባቶቼ ናቸው። የአባዬ ነው የቤተሰቦቼ ናቸው። እነሱ ናቸው መንከባከቡት። ዛሬ እነሱ ቤት ስለሌሉ እኔ ቤት ሆኜ አንከባከባለሁ ብዬ አዎ ግዴታዬ ነው ማለት ነው። ስለዛ እነሱ የሆነ ለቅሶ አጋጥሞ ወደዛ ሄዱ። ስለዛ በቃ እናንተ በቃ ከዚህ እንትን ታወጣላችሁ። ምን አለ የሚበላ ምግብ መብላት አለባቸው። እዚህ አለ ምን ሳር ምናምን ነው? አዎ እንትን እንደ ሳር ነገር ነው። እሺ አይ ጫማ ጥፊ እንደ ሳር ነገር ነው። ስካምፔስ በቃ አለው ብሩስ ሊ ሄዷል። ከዛ ታወጣላችሁ። እዚህ ነው የምበሉት። ከዛ እዚህ ታረጋላችሁ። ለምን ያገለግላሉ ፈረሶቹ? በእናንተ አካባቢ ፈረሶቹ ለምን ትገለገላላችሁ? በእኛ አካባቢ ቱሪስት ከመጣ መጀመሪያ ቱሪስት ያገለግላሉ። ሌላ ደግሞ ለቅሶ ሩቅ ቦታ ከሆነ እኛ ሀገር በመኪና አይመቸኝም። ስለዛ ፈረስ ላይ ኮርቻ እዚህ አለው። ስለዚህ ኮርቻ አድርገን ወደ ለቅሶ እንሄዳለን ማለት ነው። ለማንኛውም እሺ ዛሬ አንተን እናሳርፋለን። አንድ ነገር ግን በእናትህ አይተናኮሉም? ምኑ የሚተናኮል ማታፈረስ ምናምን ነው? ኧረ እየተጠነቀቃችሁ ችግር የለም። እውነት ምንድነው ምን ማድረግ ያለብን? ተሽ ለማለት ለማመላት ማለት ነው። ተሽ ቤተሰባዊ ስሜት አዎ በቃ ካሊ ስላለምዱ ምናልባት ትንሽ አይሆኑ። ኧረ ችግር የለም። ምንም አይሆንም። በቃ ምንም አይሉም። ወዴት ነው አሻሸው በቃ አስተዋውቀን እስኪ ፈረሶቹ። እሺ ላስተዋውቃችሁ። እሺ ይኸው ነዋ ተነካኩ በእጃችን ምንም ችግር የለም። አትፍሩ። እኔ እዚህ ስላለው በቃ እንደዚህ አድርጉት ችግር የለም። ዳማ ይሄ አይደል? አዎ ይኸው ቡሎ ነው። ይሄ ዳማ፣ ይሄ ቡሎ፣ ይሄ ወኔ ኧረ አቁስሉና ነክቾ ነው መሰለኝ። ስካምፔስ ሻንቆ ይሄ ቡሎ። አዎ ቡሎ። እሺ ከጠዋት ጀምሮ ምንም ነገር አልበሉትም። እሺ እና አቶ መሸሻ አስበሉት እና ምግብ ምናምን አለው። ስለዛ በቃ ማስበላት ትችላላችሁ። እሺ እንደዛ ነው። እዛ ጋር ደግሞ ይሄ የዚህኛውን ስም ማን ነበር ያልከኝ? ሻሾ። እቺኛ ደግሞ አያ ናት። አያም አለች። አዎ ሚስተር ጃክሰን ይቀላቀላሉ እኮ ፈረስና አያ አይደለ? በቅሎ አሪፍ ነው። እዚህ እንትን ይላሉ ይራባሉ። እንደዚህ ብዙ ፈረስ ነው ያላቸው። እንግዲህ እንጠብቃለን። ዛሬ አንተን አሳርፈን ረፍት ሰተን በዓልም ነው ቤተሰብ ዘመድ ጥያቄ ይኖራል። በትክክል እና እናንተ እንግዶቼ ናቸው። ስለዛ ለእንግዳ ደግሞ ጋብና ዱላ መስጠት ግድ ነው። እሺ በቃ ኑና ይሰጣቸዋለሁ። በጣም ጥሩ። እሺ ቀዝቀዝም ስለሚል አሪፍ ቦታ ይቀዘቅዛል። አዎ አየህ እንደዚህ ሴክሲ ማለት የሆነ አቋቋማችሁ ሲደክማቸው ነው ታውቃለህ። አዎ እግራቸውን ማሳረፋቸው ነው። አየህ አዎ ኧረ ይሄ ለብርዱ ወሳኝ ነው። አዎ እና አስፍዬ ምን እናድርግ? ከዛ ነው ወጡ ያለን አይደል? ያው ከዛ ቶይሌትም ሊገቡ ይችላሉ አይደል? እንግዲህ እስኪ እያየን መንከባከብ ነው ብቻ። ያቺን ግን ነግሬሃለሁ። ያቺን ዳማ እቺ ዳማ ጀርባዋ እንዳነካ። ይኸው ለካ ቶይሌት እዚህ ነው የነሱ። አዎ ያስ ጨምር ሂድ። ኧረ እሱን ቆይ እኔ እመጣለሁ። ይሽድ እንዴ ይሄንን ለሻንቆ ስጥልኝ ባደራ መልክ። ሻንቆ አስፍዬ ታስሯል እኮ እንዴት ይብሉ አንገታቸው። ፍታው። አይ ተባብረው ሲበሉ ፍቅራቸው እውነት ነው። በአንድነት የተለያየ እንስሳ ሆነው እንኳን በፍቅር ተሳስቦ መብላት እንዴት ደስ ይላል። በጣም እንጂ በጣም። እስኪ ኧረ እዛ እንደ ተካነቱ ማን ነው ግን ቅድም ያጠፋው? በሰላም በፍቅር መብላት ነው። እዛ ጋር እንኳን አታዩም እንዴ ደስ ሲሉ? ላሟ ጥጃዋ እዚህ እርስ በርስ ምን አይነት ምን ሆናችሁ ነው እናንተ? ኖር አይደለም ይገረፍ እንደኛው
ውሃውን አምጣ። እሺ ቁልቁል ነይ ቁልቁል እምቢ አሉ እኮ እባክህ ዶሮቹ። ተንሱ ወይ ምን ነው ልንለመን አላችሁ? ውሃውን ቁልቁል ስለዚህ ይዘናቸው እንውጣለን። አሁን ይዘናቸው ነው ጥሩ ይመስለኛል አይደለ? ይናፈሱ ደግሞ አዎ ና እንጂ ምንድነው መነጽር ደግሞ እዚህ ገጠር ውስጥ እዚህ ተፈጥሯዊ ነገር ነው ያለው። ምን ነው ሪቻርድ ስልም ሰላም ና እስኪ እሺ ቆይ እቺን ያዝልኝ እኔ ኮርቻ ላርግላቸው። ቆይ እዚህ ጋር ያዝ ጨዋ ነው። ኧረ ጎበዝ ነው። እሺ ወይ አስፊ ፈታልኝ። አዎ ያለችን ቆይ ዛሬ ተመራቂና ተሸላሚ ፈረሳችን ብለት ሸውዷል እንጂ ሻሾ ና ወራ እንዴ አንቺ አትመጭም እንዴ? ልትፎርፊ ነው? ኧረ ተው አስፌ ለምን አትወጣም? አሁን ፈረሶቹ ላይ ምን እኔ ይሄው ነው የሚሻለኝ አይደለ? እንደዚህ ፈረሶቹን ከማርከም ብለህ ነው አይደል? ጎበዝ ነህ። እግዚአብሔር ልጓሙ ተፈቷል አይደል? አስፌ ስማ እረኛ እኮ ቆሞ አይደለም የሚጫወተው ሲያወራ ተቀምጦ ነው አይደል? ተቀምጦ ነው። ጎን ለጎን ሆነን አሪፍ እዚች ጋር ነው። ይኸው ነዝች ጋር አዎ ቦታው አካባቢው በጣም ደስ ይላል። ዋሽንት አትችልም? ዋሽንት አልችልም። ሳክስፎን ግን ሞክሬያለሁ። ይሄ የፉጌ ደውሏ ኪሽ እያለች አይ እንግዲህ አደገኛ ፈረሰች ማለት ነው። ያቺ እኮ እንትና ነች እኮ ሻሾ ይኸውልህ። ሻሾማ ይሆናል። ቦሎ አለ። ቦሎ ያኛው እንዴ ይቅር ቦሎ የለጠፈም አለ። ቦሎ የለጠፈም ፈረስ አለ ውስጥ ጀርባው ላይ እንዴ ትንሣኤ ኧረ አንድ ፈረስ በዛ በኩል ሳይድ አይቀርም። ሄደ በዛ በኩል እስኪ ይኸው የታል? አዎ እሺ ና ይኸውልህ እዚህ ጋር ነው ና አየው እዛ ጋር ተደብቆ ነው እንዴ? አይ ወደዚህ መሄደ ነበረ እንዴ? አታ ሐይቁ ደስ አይልም? በጣም ያሳዝናል። አንዳንድ ሰዎች እኮ አሉ ታውቃለህ አይደል? በዚህ ሐይቅ ገብተው ፓሲፊክ ላይ የሚወጡ ደክሟል። ቃዥብኝ አሉ እኮ ረስም ብርምዳን እንዴ ይሄ ቅዠት ወሬን ተው። ተፈጥሮን ማድነቅ ያስፈልጋል በጣም አይደል? እግዚአብሔርን በእውነት ከምሬ ነው የምልህ። እንደዚህ ቦታዎች እየሄድን አንዳንድ ጊዜ መናፈስ እንዴ በጣም ሰላምን ታገኛለህ። እንዴ ከከተማ ጭስ መኪናው ራሱ ምኑ ካርቦን ሞኖክሳይድ ቤተሰብን ይዘህ ወጥተህ በጣም ደስ ይላል። ትንሣኤ ሄደ መልሰው ና
ና በዚህ በኩል እንዳትወርቅ ኮታ ና ና ተንሱ ኦሽ አይዞህ ና በኧረ አንተ እንዳትወርቅ ተንሱ ሙሉ ፈረሶቹ ገብተዋል አስፊ ገብተዋል አሪፍ ቆጥራል የቀረ የለም ከኋላ ባረግ በእናት አስፈጅተኝ ነበር እኮ 1 2 3 4 5 6 7 8 9 10 11 ልክ ነው ገብተዋል መጣችሁ ሰላም ነው እንዴት ናችሁ ደህና ነህ ወይ አበላችሁ አዎ አጠጣችሁ በዚህ በኩል መምጣት ና በዚህ ና እግሩ አለ እኮ በዱላ እንዲህ በላቸው እንዲህ ስትለው ወደኋላ አይኔ በኋላ እኔ ደግሞ የት ጠፍታችሁ ብዬ እኮ እንዲህ ስራው የሚገርም ነው። ፈረስ መንከባከብ ቀላል ነገር አይደለም። ያስደክማል። ሁሉን ነገር አድርገናል። አንተም የምታረጋቸውን ነገሮች በሙሉ ይኸው አስረክብናል አይደለ? እንዴት ነበር ተንሱ? አንድ ፈረስ ብቻ እዚች ጋር ትንሽ አሟታል ወገቧን። ሕክምና ቢደረግላት ጥሩ ነው። እሺ እናደርጋለን። እዛ ጋር ስታልፍ የሆነ ጫራት እንትን ነገርና እሺ ችግር የለም። አበላን፣ አጠብን፣ ብዙ ስራ ጠጣን። እንግዲህ ያላረግነው ነገር የለም። እንግዲህ ደግሞ ግሩም እቺ ሻሾ አንደኛ ነበር። በጣም አንደኛ በጣም ይሄ ጋቢ እንዳታወልቁት። ምን ነው የእናንተ ነው? እውነት? አዎ በአባቴ ስም ይሄንን ጋቢ ሰጥቼቻለሁ። ዋው በጣም እናመሰግናለን። በጣም እናመሰግናለን። እኛም በጣም ነው የማመሰግናቸው። መጣችሁ ይሄንን ነገር በቴሌቪዥን እንትን ስላደረጋችሁ በጣም ነው የማመሰግናችሁ። እኛም እናመሰግናለን። ትልቅ ስጦታ በጣም እናመሰግናለን። ያው እቺ ግን ያው መሳሪያችን ነች። እቺም እሱም እናንተ ዋው አሻል ያዙ። አዎ ለጉግስም ይሆናል አይደል? አዎ አሪፍ ነች እቺ አሪፍ ነች። መልካም በሰላም እሺ። በወንጪ የነበረን ቆይታ ይህን ይመስል ነበረ። ከቀሪው የኢቢኤስ ፕሮግራሞች ጋር አብራችሁን ቆዩ።